ጤናና ፍቅር የምኝላችሁ የሀገሬ ልጆች እንኳን በሰላም ወደ ቻናል የመጣችሁ። ዛሬ ጉበትን የሚያጸዱና የጉበት ጤናን የሚጠብቁ 10 ምግብና መጠጦችን እነግራችኋለሁ። ጉበት መታመሙን የሚጠቁሙ ምልክቶችንም በአጭሩ የምናይ ይሆናል። ለሰው ልጅ ሕይወት እጅግ በጣም አስፈላጊ ከሆኑት ቀዳሚ 5 የሰውነት ክፍሎች ማለትም ልብ፣ አንጎል፣ ኩላሊትና ሳምባ ጋር የሚመደበው ጉበት ያለውን ጠቀሜታ ማወቅም ሆነ በጥንቃቄ መያዝ የእያንዳንዳችን ግዴታ ነው። ጉበት በሰውነታችን ውስጥ ያለውን ደም በሙሉ የሚያጣራ ሲሆን እንደ አልኮልና መሰል አደገኛ ኬሚካሎችንም እያጣራ ያስወግዳል። ለምግብ መፈጨት በጣም አስፈላጊ የሆነው ሐሞትም የሚመረተው በጉበት ውስጥ ነው። ከዚህም በተጨማሪ ጉበት አልቡሚን የተሰኘውን ደም ከመስመሩ ወጥቶ ወደ ሌሎች የሰውነት ክፍሎች ውስጥ እንዳይገባ የሚከላከለውን የፕሮቲን አይነትም ያመርታል። ቫይታሚንና ሚኔራሎችን ማጠራቀም፣ ኢንፌክሽኖችን መከላከል እንዲሁም በደም ዝውውር ውስጥ ከመጠን በላይ የሆነ የስኳር ወይንም ግሉኮስ መጠንን ማስወገድና በግላይኮጂን መልክ ማጠራቀም ከዛም ሲፈለግ ደግሞ መልሶ ወደ ግሉኮስነት በመቀየር ወደ ደም ዝውውር ውስጥ ማስገባት ጉበት ካሉት ዘርፈ ብዙ ጠቀሜታዎች ውስጥ ዋና ዋናዎቹ ናቸው። ይህን ሁሉ ስራውን በአግባቡ እንዲያከናውን ግን ጉበታችንን በጥንቃቄ ልንይዘው ይገባል። ለዚህ ደግሞ ጤናማ የኑሮ ዘይቤን ከመከተልም ባለፈ ዛሬ የምናያቸውን አማራጮች መጠቀም ተገቢ ይሆናል። ለማንኛውም ለጉበት ጤና እጅግ በጣም ጠቃሚ የሆኑና ጉበትን የሚያጸዱ 10 ምግብና መጠጦችን የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬው ጉዳያችን ከማለፋችን በፊት ለቻናሌ አዲስ ሆናችሁ እንኳን በሰላም መጣችሁ ላለው አረፍ በሉ። ዶክተር አዲስ ነኝ። ሰብስክራይብ በማድረግና የዶላር ምልክት በመጫን በፍጹም ግልጽነት የማቅረብላችሁን ፕሮግራሞች መከታተል ትችላላችሁ። ነባር ቤተሰቦቼም ለምትሰጡኝ ድጋፍ በሙሉ በጣም አመሰግናለሁ። ሐሳቦቻችሁን ኮሜንት ላይ ማስፈር እንዲሁም በግል ልታገኙኝ የምትፈልጉ በምትመለከቱት የፌስቡክ አድራሻዬ ማንኛውንም ጥያቄና ሐሳብ ማቅረብ ትችላላችሁ። መልካም ቆይታ። ዶክተር አዲስ ስባማ ጉበትን ወይንም ፋቲ ሊቨርን ለማጽዳትና ጤናማ እንደሆነ እንዲቆይ የሚረዱ ምግብና መጠጦች የሚከተሉት ናቸው። አንደኛ፣ ቡና። የጉበት ጤናን ለመጠበቅ በቀላሉ ልትወስዷቸው ከምትችሏቸው ጠቃሚ መጠጦች ውስጥ አንዱ ቡና ነው። ቡናን መጠጣት ከአልኮል ጋር ባልተገናኙ ምክንያቶች የሚከሰት የጉበት ህመምን ለመከላከል ይጠቅማል። ተደጋጋሚ ጥናቶች እንዳረጋገጡት ቡናን መጠጣት የጉበት ህመም ላለባቸው ሰዎችም ቢሆን ሲሮሲስ ለተሰኘው ቋሚ የጉበት ጉዳት የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳል። ከዚህም በተጨማሪ ቡና የተለመዱ የጉበት በሽታዎችንና እብጠቶችን ከመቀነስም ባለፈ የጉበት ካንሰርን የመከላከል እገዛን ያደርጋል። ቡና ለጉበት እነዚህን ጠቀሜታዎች የሚሰጠው ስብና ኮላጅን በጉበት ዙሪያ እንዳይከማቹ የማድረግ አቅሙ ከፍተኛ ከመሆኑ የተነሳ ሲሆን በቀን እስከ 3 ጊዜ ቡናን የሚጠጡ ሰዎች በጉበት በሽታ የመያዝ ዕድላቸው አናሳ መሆኑን ጥናቶች አመላክተዋል። ሁለተኛ፣ ቀይ ስር። ቀይ ስር ጉበት በበሽታዎች እንዳይጠቃ እንዲሁም በታመመ ጉበት ላይም የሚደርሰው ጉዳት ከባድ እንዳይሆን ይከላከላል። ይህን የቀይ ስር ጠቀሜታ ለማግኘት ግን ቀይ ስርን አብስሎ ከመመገብ ይልቅ በጁስ መልክ መውሰዱ ይመከራል። በቀይ ስር ጭማቂ ውስጥ የሚገኙት ቤተሌንስ የተሰኙት የአንቲኦክሲዳንት አይነቶች ከዚህ በፊት እንዳየነው ከጉበት ባለፈም ለልብ ጤናም እጅግ በጣም ጠቃሚ ናቸው። የቀይ ስር ጭማቂ በጉበት ላይ የሚደርስ ጉዳትና እብጠትን ከመቀነስም በተጨማሪ በሰውነት ውስጥ ያሉ መርዛማ ኬሚካሎችን የሚያጸዱ የተፈጥሯዊ ኢንዛይሞችን መጠንም ለመጨመር ይረዳል። ሶስተኛ፣ ነጭ ሽንኩርት። ነጭ ሽንኩርት በሰልፈር የበለጸገ ሲሆን ይህ ንጥረ ነገርም በጉበት ውስጥ ያሉና መርዛማ የሆኑ ኬሚካሎችን ከሰውነት ውስጥ ለማስወገድ የሚያግዙትን ኢንዛይሞች አክቲቬት ለማድረግ ወይንም ለማነቃቃት ይጠቅማል። የቫይታሚን B6 ይዘቱም በጉበት ላይ የሚፈጠሩ ጥቃቅን እብጠቶችን ሳይባባሱ ለማስወገድ ያስችላል። ከዚህም በተጨማሪ በነጭ ሽንኩርት ውስጥ ያለው ሴሌኒየም የተሰኘው ንጥረ ነገር የጉበት ተፈጥሯዊ የአንቲኦክሲዳንት ኢንዛይሞችን መጠን በከፍተኛ ሁኔታ እንዲጨምር ያደርጋል። ይህ በነጭ ሽንኩርት ውስጥ የሚገኘው ንጥረ ነገር ጉበትን ለማጽዳትና ስራውን በንቃት ማከናወን እንዲችል ስለሚያግዝ በተቻለ አቅም ነጭ ሽንኩርትን ከመመገብም ባለፈ ዘወትር ጠዋት የነጭ ሽንኩርት ውሃን በባዶ ሆድ ለመጠጣት መሞከር ጠቃሚ ይሆናል። አራተኛ፣ አቮካዶ። በምድራችን ላይ ካሉት ፍጹም ጤናማ ምግቦች ውስጥ አንዱ የሆነው አቮካዶ ጉበትን ለማጽዳትና ጤናውን ለመጠበቅም እጅግ በጣም ጠቃሚ ነው። የአሜሪካን ኬሚካል ሶሳይቲ ሪፖርት እንደሚያሳየው አቮካዶ ጉበትን ከጎጂ ኬሚካሎች የመከላከልና በጉበት ላይ የሚደርስ ጉዳትን የመቀነስ አቅም አለው። አቮካዶ ሰውነት ግሉታዮን የተሰኘውን አንቲኦክሲዳንት እንዲያመርት ከማገዙም በላይ
በውስጡ ቫይታሚን ሲ እና ቫይታሚን ኢን የያዘ በመሆኑ በእነዚህ የቫይታሚኖችና አንቲኦክሲዳንት ጥምረት የጉበት ሴሎችን ከጉዳት ይከላከላል። አምስተኛ እርድ። እርድ በተለይም ረዘም ላለ ጊዜ የሚወሰዱና ጉበትን ሊጎዱ የሚችሉ መድኃኒቶችን በየቀኑ መጠቀም ላለባቸው ሰዎች በጣም ጠቃሚ ነው። እርድ ባለው ከፍተኛ የአንቲኦክሲዳንት ይዘት የተነሳ ጉበትን ከጎጂ ኬሚካሎች የመከላከል አቅም አለው። ከዚህ በተጨማሪ እርድ ባለው እብጠቶችን የመቀነስ ወይንም የአንቲ ኢንፍላማቶሪ ይዘቱ የተነሳም በተለይ ከመድኃኒቶች ጋር በተያያዘ በጉበት ላይ የሚደርሱ ቁስለትና እብጠቶችን ለማስቀረት ይረዳል። ይህ ብቻም ሳይሆን እርድ ከጉበት ወደ ትንሹ አንጀት የሚዘረጉ የሐሞት መተላለፊያ ቱቦዎች ላይ የሚደርስ ካንሰርን የመከላከል አቅም እንዳለውም በጉዳዩ ላይ የተደረጉ ጥናቶች አረጋግጠዋል። ስድስተኛ ሎሚና መሰል ፍራፍሬዎች። እንደ ሎሚ ያሉ በቫይታሚን ሲ የበለጸጉ ፍራፍሬዎችም ጉበትን ለማጽዳትና የጉበት ጤናን ለመጠበቅ ትልቅ ድርሻ አላቸው። ይህ የቫይታሚን ሲ ይዘታቸው ጉበትን የሚያጠቁ መርዛማ ንጥረ ነገሮች በቀላሉ በውሃ እንዲሟሙና ከሰውነት ውስጥ እንዲወገዱ ያደርጋል። ባዮሜድ ሪሰርች ኢንተርናሽናል የተባለው የምርምር ተቋም ባወጣው ጥናት መሰረትም በተለይ በአልኮል ብዛት የተጎዳ ጉበትን ለማከም እንዲሁም የጉበት ስብን ለመቀነስ የሎሚ ጭማቂን ማዘውተር ይመከራል። ሰባተኛ ግሪን ቲ። አረንጓዴ ሻይ ካሉት ዘርፈ ብዙ የጤና ጠቀሜታዎች ውስጥ አንዱ ጉበትን ለማጽዳት ማስቻሉ ነው። አረንጓዴ ሻይን ዘወትር የሚጠቀሙ ሰዎች በጉበት ካንሰር የመያዝ ዕድላቸው አነስተኛ መሆኑን የተለያዩ ጥናቶች ያረጋገጡ ሲሆን ያለው ከፍተኛ የአንቲኦክሲዳንት ይዘት ጉበትን በጤነኝነት ለረጅም ጊዜ ለማቆየት ትልቅ እገዛን ያደርጋል። እዚህ ጋር ግን አንድ ልብ ልትሉት የሚገባ ነገር ቢኖር አረንጓዴ ሻይ ወይንም ግሪን ቲ ሲባል ተፈጥሯዊ ቅጠሉን እንጂ የግሪን ቲ ኤክስትራክት ተብለውና ታሽገው የሚሸጡትን ዱቄቶች መጠቀም የለባችሁም። እነዚህ የግሪን ቲ ኤክስትራክት ተብለው የሚሸጡት ዱቄቶች እንደውም በጉበት ላይ የሚኖራቸው ተጽዕኖ ከጥቅም ይልቅ ጉዳቱ ያመዝናል። ስምንተኛ እንጆሪ። በእንጆሪ ውስጥ የሚገኘው ኤንቶሳይኒን የተሰኘው የአንቲኦክሲዳንት አይነት ለጉበት ጤና እጅግ በጣም ጠቃሚ ሲሆን ጉበት ደምን የማጣራት አቅሙም እንዲጨምር ያደርጋል። በተለይም በተለምዶ በሀገራችን በደፈናው እንጆሪ ብለን ከምንጠራቸው የቤሪስ ዝርያዎች ውስጥ ብሉቤሪስ እና ክራንቤሪስ ለጉበት ያላቸው ግልጋሎት ተለቅ ያለ መሆኑን የተለያዩ ጥናቶች ያሳያሉ። እነዚህን ፍሬዎች ለ21 ተከታታይ ቀናት በመውሰድ ብቻ የጉበት በሽታን የመቋቋምን አቅም በከፍተኛ ሁኔታ ማሳደግ ይቻላል። በብሉቤሪስ ውስጥ የሚገኘው የአንቲኦክሲዳንት ይዘት በጉበት ላይ ጠባሳ የሚፈጥሩ በሽታዎችን የማስቀረትና የማዘግየት አቅሙ ላቅ ያለ ነው። ዘጠነኛ ኦሊቭ ኦይል። ኦሊቭ ኦይል ለጤና ተስማሚ በሆነ ስብ የበለጸገ ሲሆን ለሰውነት ካሉ ጠቀሜታዎች ውስጥ በምግብ መፈጨት ስርዓት፣ በልብና በጉበት ጤና ላይ ያሉት አዎንታዊ ተጽዕኖዎች ተጠቃሽ ናቸው። ጥናቶች እንደሚያሳዩት በቀን አንድ የስኳር ማንኪያ ኦሊቭ ኦይልን መውሰድ የጉበትን የስብ መጠን ለመቀነስ ይረዳል። ኦሊቭ ኦይል የጉበትን የስብ መጠን ከማስተካከልም ባለፈ በዙሪያው የሚኖር የደም ዝውውርንም ለማሻሻል ያግዛል። ከዚህ በፊት በተደጋጋሚ እንዳልኩት ለጉበት ጤና ብቻም ሳይሆን የሰውነት ክብደትን ለመቆጣጠርም ሆነ ለአጠቃላይ ጤናማ ህይወት ከሌሎች ዘይቶች ይልቅ ሁሌም ኦሊቭ ኦይልን መጠቀም ይመከራል። አስረኛ ውሃ። ዘወትር እንደሚባለው ውሃ ህይወት ነው። ከዚህ በላይ የተዘረዘሩትን ምግብና መጠጦች በአግባቡ እየወሰድንም ቢሆን በቂ ውሃ የማንጠጣ ከሆነ ልፋታችን በሙሉ ከንቱ ይሆናል። ጉበትና ኩላሊትን ለማጽዳት ካሉት ምግብና መጠጦች በሙሉ በግንባር ቀደምነት የሚቀመጠው ውሃ ነው። በተለይም የጉበት ጤናን ለመጠበቅ ሁሌም ጠዋት ከእንቅልፍ እንደተነሳችሁ አንድ ብርጭቆ ውሃን የመጠጣት ልማድን ማዳበር ጠቃሚ ነው። ይህ በባዶ ሆድ የምትጠጡት ውሃ ብቻውን አሊያም ነጭ ሽንኩርት ተዘፍዝፎበት ያደረ ሊሆን ይችላል። በቀን ውስጥም እንደ ሰውነት ክብደታችሁ መጠን ቢያንስ 2 ሊትር ውሃ ስለመጠጣታችሁ እርግጠኛ ልትሆኑ ይገባል። እንግዲህ የጉበት ጤና መቃወሱን ከሚጠቁሙት ምልክቶች መካከል ዋና ዋናዎቹ የአይንና የቆዳ ቢጫ መሆን፣ ተደጋጋሚ የሆድ መነፋትና ቁርጠት፣ የሽንት ቀለም መጥቆር፣ የምግብ ፍላጎት መጥፋትና የቆዳ ማሳከክ ተጠቃሾቹ ናቸው። እነዚህ ምልክቶች ከታዩ በቶሎ ወደ ሕክምና ቦታ በማምራት የጉበት ጤና ያለበትን ሁኔታ ማወቅና ተገቢውን እርምጃ መውሰድ ያስፈልጋል። የጉበት ጤና ተቃውሶ እነዚህ ምልክቶች መታየት ከመጀመራቸው በፊትም ሆነ ህመሙ እንዳለ ከታወቀ በኋላም ግን ዛሬ ያየናቸውን ምግብና መጠጦች በመውሰድ በጉበት ላይ የሚደርስ ጉዳትን መቀነስ እንዲሁም ጤናውን መጠበቅ ይቻላል። ለዛሬ በዚህ ብቃ። ላይክ እና ሰብስክራይብ ማድረግ እንዳትረሱ።
ጥያቄ፣ ሀሳብ አስተያየቶቻችሁን በኮሜንት ላይ ማስፈር ወይንም በፌስቡክ አድራሻ ላይ መላክ ትችላላችሁ። ራሳችሁን ጠብቁ። ቻው።